ሰላም ጤና ይስጥልኝ። ዛሬ ወደፊት እንጓዛለን። እስቲ አስቡት፣ ከዛሬ 25 ዓመት በኋላ ህይወት ምን ሊመስል ይችላል? በ2050 ዓለም አሁን ከምናውቃት ፍጹም የተለየች ትሆናለች። በዚህ ዘመን ሞት ይሸነፍ ይሆን? ረሃብስ ታሪክ ሆኖ ይቀራል? ወይስ የሰው ልጅ ከመሬት ወጥቶ በሌላ ፕላኔት ላይ መኖር ይጀምራል? ዛሬ የምናያቸው የሳይንስ ልብ ወለድ ፊልሞች በ2050 የዕለት ተዕለት እውነታዎች ይሆናሉ። በዚህ ረጅም እና ዝርዝር ቪዲዮ የወደፊቱን ዓለም በአራት ዋና ዋና ዘርፎች ከፍለን እንቃኛለን። እስከ መጨረሻው አብራችሁን ቆዩ፣ ምክንያቱም መጨረሻው ላይ የምንነግራችሁ ትንቢት እጅግ ያስገርማል። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ይጀምሩ። አንደኛ፣ ሕክምናና የሰውነት እድሳት ዘ ባዮሎጂካል ሪቮሉሽን። በ2050 ሆስፒታል መሄድ ትርጉሙ ይቀየራል። የሰው ልጅ እድሜን የሚገድቡ በሽታዎች በሙሉ በሁለት ታላላቅ ቴክኖሎጂዎች ይሸንፋሉ። ክሪስፐር የዘረመል ማስተካከያ እና ስቴም ሴልስ መነሻ ህዋሳት። ክሪስፐር የዘረመል ማስተካከያ በዘር የሚተላለፉ በሽታዎችን ገና ሕፃኑ ሳይወለድ ከዲኤንኤ ቆርጦ ማውጣት ያስችላል። የሰውነት እድሳት ኩላሊት ወይም ልብ ቢታመምባችሁ ለጋሽ አትፈልጉም። የራሳችሁን ሴል በመውሰድ በስሪዲ ማተሚያ አዲስ ኦሪጂናል ኩላሊት ታትሞ ይተካላችኋል። ናኖ ሜዲሲን በደማችን ውስጥ የሚዘዋወሩ ጥቃቅን ሮቦቶች ካንሰርን ገና ሳይጀምር ሴሉን አድኖ ያጠፉታል። በ2050 እርጅና እንደ በሽታ ይታያል እንጂ እንደ ማይቀር ዕድል አይቆጠርም። ትራንስፖርትና የኃይል ምንጭ ለውጥ። አዲስ አበባን አስቧት። ያለ መኪና ጭስ፣ ያለ ጩኸት፣ ያለ ትራፊክ መጨናነቅ። በ2050 ትራንስፖርት ከመሬት ወደ ሰማይ ይወጣል። ሃይፐርሉፕ በቧንቧ ውስጥ በከፍተኛ ፍጥነት የሚጓዙ ካፕሱሎች ከአዲስ አበባ ጅቡቲ በ30 ደቂቃ ውስጥ ያደርሶታል። ይህ ቴክኖሎጂ በሰዓት ከ1000 ኪሎ ሜትር በላይ በመጓዝ ከተሞችን ያቀራርባሉ። የበረራ ታክሲዎች ኢቮልትስ በኤሌክትሪክ የሚሰሩና ድምፅ የማያሰሙ ትናንሽ አውሮፕላኖች ከቤታችሁ ጣሪያ ላይ ጭነው የሥራ ቦታችሁ ያደርሷቸዋል። የነዳጅ ዘመን ያበቃል። በ2050 መላው ዓለም በፀሐይ፣ በንፋስ እና በኒኩሌር ፊውዥን ኃይል ይንቀሳቀሳል። አየሩ ንጹህ፣ ከተማ ደግሞ አረንጓዴ ይሆናል። ሶስተኛ፣ ሰው ሰራሽ አስተውሎትና ሜታቨርስ ስልክ የሚባል ነገር ታሪክ ይሆናል። በ2050 የምንጠቀመው ቀጭን መነጽሮች ወይም በቀጥታ አእምሯችን ላይ የሚገጠሙ ቺፕሶች ኒውሮሊንክ ይሆናሉ። ምናባዊ ዓለም ሜታቨርስ ስራ ለመስራት ቢሮ መሄድ የለም። ቤቶ ሆነው መነጽሩን ሲያደርጉ በሰው ቢሮ ውስጥ ካሉ ጓደኞች ጋር ያገናኙታል። ኤአይ መምህራን እያንዳንዱ ተማሪ የራሱ የሆነ ኤአይ መምህር ይኖረዋል። እንደ ተማሪው የመረዳት ችሎታ ትምህርቱን የሚቀይር እና በዓለም ላይ ያሉ ዕውቀቶችን ሁሉ በደቂቃ ውስጥ የሚያስተምር ይሆናል። ሮቦቶች በቤት ውስጥ ምግብ የሚሰሩ፣ ጽዳት የሚያከናውኑና አረጋውያንን የሚንከባከቡ ሮቦቶች እንደ ልብስ በየቤቱ ይኖራሉ። አራተኛ፣ የህዋ ምርምርና ምግብ ስፔስ ኤንድ ቨርቲካል ፋርሚንግ። የሰው ልጅ የመሬት ነዋሪ ብቻ መሆኑን ያበቃል። በ2050 በጨረቃ ላይ ቋሚ ከተማ ይኖራል። ማርስ ላይ የመጀመሪያዎቹ ሰፋሪዎች መኖር ይጀምራሉ። የህዋ ቱሪዝም ሀብታም የሆኑ ሰዎች ለእረፍት ወደ ህዋ ሆቴሎች ይሄዳሉ። የቤት ውስጥ እርሻ ቨርቲካል ፋርሚንግ ምግብ ለማምረት ሰፊ መሬት አያስፈልግም። በከተሞች መሃል ባሉ ረጅም ህንጻዎች ውስጥ
በቴክኖሎጂ የታገዘ እርሻ ይካሄዳል። ይህ እርሻ 95% ውሃ ይቆጥባል፣ ጸረ ተባይም አይጠቀምም። በዚህም ምክንያት በዓለም ላይ ረሃብ ሙሉ ለሙሉ ሊጠፋ ይችላል። እንግዲህ የ2050 ዓለም ይህን ትመስላለች። ቴክኖሎጂው እጅግ ያስፈራል ወይስ ያስደስታል? ምርጫው የኛ ነው። እነዚህ ሁሉ ለውጦች የሚመጡት ዛሬ በምናደርገው ምርምርና ጥረት ውጤት ነው። እናንተ በ2050 በህይወት መኖር ብትችሉ ከነዚህ ቴክኖሎጂዎች ውስጥ የትኛው በበለጠ ያስደስታችኋል? አእምሮአችሁ ከኮምፒውተር ጋር እንዲገናኝ ትፈቅዳላችሁ? ሐሳባችሁን በኮሜንት ታጋሩን። ቪዲዮውን ከወደዳችሁት ላይክ እና ሼር በማድረግ ለሌሎች አጋሩ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የወደፊቱን ጊዜ አብረን እንቃኝ። ቸር ያቆየን።